ቪዲዮአችሁ ምንም ያህል ገራሚ ቢሆን በ300 ሺህ ብር ካሜራ ቢቀዳ እና ዓለማችን ላይ በአንደኛው ቪዲዮ ኤዲተር ኤዲት ቢደረግ ማንም አያየውም። ምክንያቱም ሁሉም ሰው መጀመሪያ ላይ የሚያየው ያቺ 16 በ9 ላይ ያለችውን ፎቶ ነው። እናም ያቺ ፎቶ አስቀያሚ ከሆነችና ጥሩ ካልሆነች ቪዲዮአችሁ ገደል ገባ ማለት ነው። እናም በዛሬ ቪዲዮአችን እንዴት ንኩኝ የሚል ተምሌል እንደምናዘጋጅ አሳያችኋለሁ። እናም ደስ የሚለው ፓርት ደግሞ ይሄን ነገር ለማዘጋጀት ምንም አይነት ፒሲና የፒሲ ሶፍትዌር አያስፈልገንም። ጀስት በስልካችን ነው የምናዘጋጀው። ይሄን ለማዘጋጀት መጀመሪያ አይዲያ መፈለግ ይኖርብናል። ለምን ብንል ዩቲዩብ ቪዲዮ ስንሰራ መጀመሪያ ማድረግ ያለብን አይዲያ እንፈልጋለን። ከዛን ወደ ተምሌሉ ነው የምንሄደው። ይሄ የቪዲዮ ፎርሙላ ነው እና ምርጥ አይዲያ ካገኘን በኋላ ወደ ተምሌል መስራት እንሄዳለን። እናም ተምሌል ለመስራት አይዲያ ከሌለን ዩቲዩብ ላይ በሱ ቪዲዮ የተሰሩትን እንፈልጋለን። ለምሳሌ በቲክቶክ ገንዘብ እንዴት እንደምናገኝ ከሆነ አይዲያችን ዩቲዩብ ላይ ገብተን ሌሎች በዚህ ዙሪያ የሰሩትን ቪዲዮ እናያለን። ከዛ በፊት ግን ብዙዎች ዩቲዩበሮች የሚሳሳቱን ስህተት ልንገራችሁ። ኮተት ማብዛት። ተምኔላችሁ ላይ ምንም አይነት ኮተት ማብዛት የለባችሁ። በምሳሌ ላስረዳችሁ። ሰው የእናንተን ተምኔል በማየት የሚያጠፋው 0.7 ሰከንድ ነው። ቡም አለቀ። ይቺ ሰከንድ ናት። በዚች ሰከንድ ውስጥ ስለምን እንደሆነ ቪዲዮአችሁ መናገር አለባችሁ። ለሰውየው ቪዲዮ ምን እንደሚጠቅም መናገር አለባችሁ እና ኮተት ሳታበዙ ዝም ብላችሁ ስሩ። ለምሳሌ ዳር ላይ ያረጋችሁትን የእሳት ፎቶ፣ የድመት ፎቶ በቂ ዘብራርቃችሁትን ማንም አየው። ጀስት ሰውየው ቪዲዮ ስለምን እንደሆነ ብቻ ነው የሚያየው። ስለዛ ኮተት አታብዙ። ቀለል ያለ ተምኔል ስሩ። እሺ አሁን የሁላችሁም ጥያቄ የሚሆነው ምርጥ ተምኔል ለመስራት ምን አይነት ነገር እንደሚያስፈልገን ነው። እናም ይሄን ነገር ለመስራት ዩቲዩብ ያወጣቸውን ስኬታማ ዩቲዩበሮች የሚጠቀሙትን ምርጥ ቅመሞች በዚህ ቪዲዮ አሳያችኋለሁ። ስለዚህ ከዛ በፊት በአንድ ነገር እንስማማ። የሁሉም ተምኔልና ታይትል አላማ አንድ ነገር ነው። እሱም በተመልካች ውስጥ ጥያቄ መፍጠር ነው። ለምን፣ እንዴት፣ ወዴት፣ መቼ የሚለውን ጥያቄ ፈጥሮ ያንን መልስ ለማግኘት ወደኛ ቪዲዮ እንዲገቡ ማድረግ ማለት ነው። ስለዚህ ተመልካቻችሁ ላይ ጥያቄ የምትፈጥሩበትን ስኬታማ ዩቲዩበሮች የሚጠቀሙትን ቅመማት በዛሬ ቪዲዮ አሳያቸዋለሁ ማለት ነው። ስለዚህ የመጀመሪያው ኔጋቲቪቲ ነው። ይህም ደግሞ አብዛኛው ዩቲዩበሮች ቪዲዮአቸውን እንድንነካላቸው የሚጠቀሙት መንገድ ሲሆን ኔጋቲቪቲ ማለት በእኛ ዘንድ ኖርማል የሆነውን ወይም እኛ የለመድነውን ነገር ተቃራኒ አድርጎ ማምጣት ማለት ነው። ለምሳሌ የቪዲዮአችሁ አይዳ ስኬታማ የምትሆኑበት መንገድ ከሆነ እናንተ ትንሽ ቀይር ታደርጉና ይሄንን ካረጋችሁ ስኬታማ አትሆኑም ትላላችሁ። ወይም ደግሞ ወደኔ ስናመጣው በቲክቶክ ገንዘብ የምትሰሩበት መንገድ ከምትሉ ይሄን ካረጋችሁ በቲክቶክ ገንዘብ መስራት አትችሉም ትላላችሁ። ወይም ደግሞ ጸጉርሽን ለማሳደግ ይሄን አርጊ ከምትይ ይሄን ካረሽ ጸጉርሽ አያድግም ትላላችሁ። እናም ይሄን ተመልካች ሳይ እንዴ ለምን ብሎ በመደናገጥ ወደ ቪዲዮዎች ይገባል ማለት ነው። እናም ሁለተኛው ደግሞ ሊስት ወይም ስቴፕ ወይም ቅደም ተከተል የምንለው ነገር ነው። እናም ይሄ እንደገመታችሁት ቅደም ተከተል ማስገባት ነው። 3ቱ መንገዶች፣ 5ቱ ህይወቴን የቀየሩት መጽሐፎች ወይም ደግሞ ወደ ቲክቶክ ስናመጣ 5ቱ ቲክቶክ ላይ ገንዘብ የምታገኙበት መንገዶች በማለት መጽሐፍ ነው። እንዲሁም ደግሞ 3ኛው ታይም ላይን ነው ወይም የጊዜ ገደብ ነው። ይህም ደግሞ እንደገመታችሁት ጊዜ ማስገባት ነው። ለምሳሌ 6 ፓክ በ30 ቀን አወጣው። ዩቲዩብ በ3 ሳምንት ውስጥ ሞኔታይዝ አደረኩ። ወይም ደግሞ ወደኛ ስናመጣ ቲክቶክን በ4 ሳምንት ውስጥ ሞኔታይዝ አደረኩ እያለ ቁጥር ማስገባት ነው። ይሄ በጣም ቀላል ነው። 5ኛና በጣም የሚመቸኝ ደግሞ አውቶሪቲ ወይም እውቅና የምንለው ነገር ነው። ይህም ማለት በምናወራው ነገር ላይ ታዋቂ ነገሮችን ወይም ሰዎችን መጨመር ነው። ለምሳሌ በኔ ስናመጣው በቲክቶክ ገንዘብ የምናገኝበት መንገድ ከማለት እኔ ማንም የሚያቀኝ ሰው እኮ የለም። በሱ ፈንታ በዛ ዙሪያ ላይ ታዋቂ የሆነውን ሰው በመፈለግ የሱን ፎቶ ጨምሮ መስራት ነው። ለምሳሌ በርጣሚዮስን ታኩርን ፎቶ በመለጠፍ ታኩር በወር 500 ሺህ ብር ለማግኘት የሚጠቀማቸው መንገዶች በማለት የታኩርን ፎቶ አስቀምጦ ከየሆነ ከ500 ሺህ ብር ቼክ ማስቀመጥ ማለት ነው። እናም በመጨረሻ ደግሞ ቢግነር ቲፕስ ወይም ለጀማሪዎች የምንለው ነገር ነው።
ይሄ አብዛኛው ትምህርታዊ ቪዲዮዎች ላይ ሰው ራሱን እንደ ጀማሪ ነው የሚያየው እና ከመጀመሪያው ማወቅ ይፈልጋል። ከእናንተ የሚጠበቀው ተምኔላችሁ ላይ ወይም ታይትላችሁ ላይ ለጀማሪዎች የምትለውን ማስገባት ነው። ለምሳሌ ቪዲዮ ኤዲቲንግ ለጀማሪዎች፣ አኒሜሽን ቪዲዮ ስራ ለጀማሪዎች፣ ፎሬክስ ትሬዲንግ ለጀማሪዎች። ይሄ ነው። ግን እኮ እኔም ማስገባት ነበረብኝ። ለምን ያልጀመርኩት? ስለዚህ ይሄ ሁሉ ከነገርኳችሁ በኋላ እርግጠኛ ነኝ አእምሮአችሁ ውስጥ 10 ወይም 20 የሚሆኑ የተምኔል አይዲያዎች እየተብለጨለጩ ነው። ስለዚህ ቀጥታ ወደ ስራ እንገባለን። በመጀመሪያ ግን ዩቲዩብ እንደሚለን ከሆነ ስኬታማ ዩቲዩበሮች ከነዚህ ውስጥ 2ቱን ወይም 3ቱን ቅመማ ቅመሞች ተምኔላቸውና ታይትላቸው ላይ ይጠቀማሉ ማለት ነው። ስለዚህ እኛም በቻልነው አቅም ለመጠቀም እንሞክራለን። ስለዚህ ተምኔላችን ግልጽ መሆን ስላለበት ከአሁኑ ምን እንደምንጠቀም እንወስን። እኔ ለምሳሌ በርጠሚዮስን እጠቀማለሁ ታዋቂ ስለሆነ ማለት ነው በቲክቶክ እና ስሙንም ርዕሱ ላይ መጠቀም አይቀርም። ስለ ቲክቶክ ገንዘብ ማግኛ መንገድ ስለሆነ የምናወራው የቲክቶክ ሎጎና የሆነች ገንዘብ ታስፈልገናለች። እናም አሁን በመጀመሪያ ርዕሱን እንወስን። ለምሳሌ በርጠሚዮስ በወር 100,000 ብር ለማግኘት የሚጠቀመው መንገድ ማለት ነው። ዋው ርዕስ አወጣጥ ላይ ጎበዝ አይደለም? ስለዚህ አሁን ሁሉንም ነገር ከወሰንን በኋላ ወደ ተምኔል አሰራሩ እንላለን። እኔ ለዚህ የምጠቀመው ፒስከርት ነው። እናንተ ግን የፈለጋችሁትን መጠቀም ትችላላችሁ፣ ካንቫም የፈለጋችሁትን። እኔ ግን ለዛሬው የምጠቀመው ፒስከርት ነው። አፑን ከፈለጋችሁ ቴሌግራም ቻናል ላይ አስቀምጥላችኋለሁ። በዚህ መልኩ ወደ ፒስከርት አፕሊኬሽን ከገባን በኋላ ከስር የአድ ምልክቷን ነክተን እንገባለን። ከዛን ባክግራውንድ እንመርጣለን። እኔ ቀይ ይሻለኛል። ቀዩን ከመረጥኩ በኋላ ሳይዙን እናስተካክላለን። ለተምኔል እንዲሆን 16:9 አድርገን እናስተካክላለን። ከዛ በኋላ አሁን የምናደርገው የታዋቂ ሰዎችን ፎቶ መጠቀም ነው እና እኔ የበርጠሚዮስን ፎቶ ስለመረጥኩኝ ብዙ ሰዎች ደግሞ ኢንስታግራም ላይ ስለሆነ ፎቶ የሚነሱት ወደ ኢንስታግራም እንሄዳለን። እኔ ይሄኛው ፎቶ ተመችቶኛል እና ዳውንሎድ አድርገዋለሁ። ይሄኛውን የኢንስታግራም ፎቶ ዳውንሎድ የሚያደርግ አፕሊኬሽን ከፈለጋችሁ ቴሌግራም ቻናል ላይ አስቀምጥላችኋለሁ። የቻናሉ ሊንክ ዲስክሪፕሽን ላይ አለ። እናም በመቀጠል አሁን የበርጠሚዮስን ፎቶ ወደ ባክግራውንዳችን አድ እናደርገዋለን። ስለዚህ ፎቶውን ሰሌክት ካደረግን በኋላ ወደዚህ እናመጣለን። ከዛም ባክግራውንዱን ማጥፋት ነው ቀጣዩ ስራችን። በዚህ መልኩ ባክግራውንዱን ካጠፋን በኋላ ክሮፕ እናደርገዋለን ማለት ነው። ሰፋ እናደርገዋለን። ከዛ በኋላ በዚህኛው ሳይድ ከመረጥን በኋላ ሼፕ እናወጣለን። እኔ ፈለኩት የሆነች እንደዚህ አይነት ሼፕ ነው። ከዛ በኋላ ጽሁፍ መስፍባትም ማለት ነው። ከዛን እቺን ከበርጠሚዮስ ከኋላ ማድረግ አለብን። ሁለተኛ ደግሞ ከለር መቀየር አለብን። እኔ በጥቁር ከለር ስለሆነ የሚመቸኝ ጥቁር አድርጌዋለሁ። ከዛን ሌየሩን ከበርጠሚዮስ ኋላ እናደርገዋለን ማለት ነው። በዚህ መልኩ ወደ ኋላ ካደረግን በኋላ ክሮፕ እናረጋታለን። እቺንም ሰፋ እናረጋታለን። የምንፈልገውን ያህል ሰፋ ካደረግን በኋላ ቀጣይ የሚሆነው ቴክስት መጻፍ ነው። የምንፈልገውን ማለት ነው። ቅድም አይዲያችን ላይ የመጣልንን ቴክስት እንጽፋለን። እኔ ለምሳሌ በርጠሚዮስ በወር 80,000 ብር የሚያገኝበት መንገዶች ልል ያሰብኩት እሷን እንጽፋለን። ይቅርታ እንግዲህ አጻጻፍ ምናምን አማርኛ ኪወርድ ብዙም አይደለም እና እዚች ጋር ላዘገያችሁ ነው ማለት ነው። ብቻ እንደምንም ለእናንተ ብዬ ተጣጥሬ ሞቼ ቶሎ ብዬ ጨርሼላችኋለሁ። አመሰግናለሁ ብለ ላይክም አድርጉ። አሁን ደግሞ ቴክስቱን እናጠባለን። እዚጋ ቴክስቱን ለመርካት በርጠሚዮስን ነካበት ተቸገረ። ከስንት ልፋት በኋላ አጠበቅኩት ቴክስቱ። ከዛ በኋላ የቴክስቱን ፎንት ለመቀየር ሞከርኩ። ለእናንተ ለማሳየት ስለሆነ ብዙም አልተጨነቁበትም። በቃ እንደዚህ ቸረባት። በቃ እቺ ተምኔል ለእኔ ተመችታለች። ለእናንተ ለማሳየት እኔ ከፒስከርት ገዝ የሚለኝ ስቲከር መጨመር ይቻላል። ስቲከር የፈልጋችሁ ስቲከር ሰርች አድርጋችሁ ለምሳሌ መኒ ሰርች አድርጋችሁ ከዛን የመኒ ስቲከር ይመጣልኛል። ለጉድ ይመጣላቸው ብዙ ያለው እኔ እንግዲህ ያቺን ከስር ያለችው አመርጬ እሷን አላርጊያታለሁ። ከስር አሁንም የበርጠሚዮስ ከዛም በመጨረሻ እሷን ከስር አረኩኝ። ብቻ ሌላ ነገር መጨማመር ትችላላችሁ። እኔ ለእናንተ ለማሳየት ነው እንደዚህ የሰሩት። ያው ቪዲዮም እንዳይረዝምባችሁ ቸኩዬን የሰሩት ለዛ ነው። ግን ተምኔላችሁን ስሩ በደንብ ተጠንቃችሁና ጊዜ ሰጣችሁ ስሩ። ላይክ እና ሰብስክራይብ ማድረግ እንዳይረሱ። ቻው፣ ወዳችኋለሁ።